በእናንተ ቤተ መቅደስም ሆነ አዳራሽም ሆነ መጋዘን ሄደጩ መንገድ ላይ ሰው አታደነቁርም። በስፒከር ጆሮ አትበጥስም። አልዳንም ድነሃል፣ በዚህ ወጥተህ በዚህ ገብተህ እኛንን የምናጸድቅ እኛንን ቁልፉ ያዝነው ምናምን ነው ጭውቴው። እዛ ቤት ድንፋታ ጉራ ነው ያለው። ድንፋታና ጉራ ጥግ ድረስ አለ። መዳን ግን የለም። አዳኙ ክርስቶስ ነው። ጴንጤ ግን አብዛኛው አልዳንም። አዳኙ ክርስቶስ ነው። ምንም ጥያቄ የሌለው ክርስቶስ አዳኝ ነው። የእሱን ትእዛዝ ሳልፈጽም እድናለሁ ብሎ የሚበጠረቅ ሌባ ነው ያለው። ባናት ተተከል አጥረግርጌ ጽድት ያለ ስም አለኝ። ስምን ትገነባዋለህ። የግድ ሀብታም በማለት ራሳችሁን ቆልላችሁ የምትገቡበት ግራ እስኪገባችሁ የምታወሩት እስኪጠፋችሁ ተበጥርቃችሁ ዜሮ የገባችሁ ሰዎች እናያለን። አይጠቅምም። የኔ የሀብታምነት ወሬ ጥቅሙ ስላልገባኝ። አሁን ለምሳሌ ዮኒ ቬጋስን ቲክታክ ላይ ታገኘዋል። አዝማ ቦይ አዝማ ብራዘር ቲክታክ ላይ ታገኘዋል። ሲበጠረቅ ነው ስራው ነው የሚናገረው። ጊዜ የላቸውም። እንደ ሀብታሞች ጊዜ የላቸውም። የምን ጊዜ ነው የምታገኘው? እዚህ ተጎልተው እየዋሉ ሲበጠርቁብን ይውላሉ። ታው በቃ እንጫው። ቲክታክ ላይ ፈታ ማለቱ ጥሩ ነው ምናምን። ፋሚሊ ሀብታም እኔ እስከማውቀው ፋሚሊ መስርቶ ምን መስርቶ የሚኖር ነው ሀብታም። ቢዩቲፉል ፋሚሊ ልጆች ያሉ ሲያሳድጉበት ከልጆቻቸው ጋር ከሚስታቸው ጋር ፈታ ሲሉበት ምናምን ያለው ሀብታም እንደዛ ነው እኔ የማውቀው። በባዶ ሜዳ ሀብታም ተብሎ ቁጭ ብሎ እንዳይጥ እንዲህ ቁጭ እያሉ ማውራት ምንድን ነው ሀብቱ? ወሬኛ እና እህታችን አድርሱልኝ። ኤኒ ታይም ፔጅሽ ላይ መጥቼ የራሴንም እንዲሁም ሌሎች እንዲያግዙሽ አደርጋለሁ። እናግዝሻለን። እግዚአብሔር ካንቺ ጋር ይሁን። በተለይ ወንዶች አሁንም ልንገራችሁ፣ አንዱን ሊብሬ በስምህ ካለ አንድ ሊብሬ ባቢ ማርሻል ስም ካለ እኔ ለአንድ ወር ሶሻል ሚዲያ አልገባም። ቃል ለምድር ለሰማይ ያንዱ የሮዝ ሮይስ የሱ ታይትሉ በስም ካለ አንድ ወር እኔ ሶሻል ሚዲያ አልገባም። ሞክራት ማርሻል በጥራቃው አሳይ። አንድ ወር አልገባም። የፌክ እንዳታሳይ ምን እንዳታሳይ ፊት ለፊት ያንተን አምጣ። ማርሻል የምትባል በጥራቃ ሌባ ማይ ጋይ ይላል እየመጣ ማይ ጋይ የተጀመረች ሙድናት ማይ ጋይ። ሳክስ አይጠቅምም። ሳክስ እኔ አሁን ለምሳሌ የዱባይ ሀብታም አላበሻ ሬስቶራንት ባለቤት ሳራ አለች። እንዲህ ስትበጠረቅ ሰምቻት አላውቅም አንድም ቀን። እንዲያውም እኔ እሷ ላይ ጓገጭ ብዬ ጌጤን የሆነ ነገር እንድታረግላት አደረገ። ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። እኔ እሷ ጋር ደውዬ ጓገጭ ብዬ እቺን ልጅ የሆነ ነገር እናረግላታለን አንድ ላይ ሆነን። ሳክስ አልጠቀምም። እዚህ ላይ መጥተው የሰከሱ ሰዎች መጨረሻ ላይ ውርደታቸውን ነው የተከናነቡት። ጥቅም የለውም። እኔ ፍሪ ፉድ በለኝ፣ የመንግስት ነው ምግብ የሚሰጠው በለኝ፣ የመንግስት ቤት ነው የሚኖረው፣ ሁሉንም በለኝ ይሻለኛል። በባዶ ከምሰክስ በባዶ መኖሩ ጣፍጦኛል። እኔ በመንግስት ቤት ትዳር አለኝ። አይገርምህም? በመንግስት ቤት ልጆች ጥሩ ትምህርት ቤት አስተምራለሁ።
በመንግስት ቤት ብዙ ነገር አደርጋለሁ እኔ። ባለሀብት ብላችሁ ቤት እንኳን የላችሁም የራሳችሁ። ባለሀብት ነኝ ብላችሁ የገዛ አንድ ክፍል ቤት የላችሁ። አንድ ክፍል ነው ማወራው። በኪራይ ነው የምትኖሩት። በጥራቃዎች ናችሁ። አንድ ነገር በስማችሁ የለም። ተግባባ። አንድ ነገር በስማችሁ የለም። ጌታ ኢየሱስ ምስክሬ። ግን ታወራላችሁ። በቃ ወሬውን ትወዱታላችሁ። እና ለምን እንደሚፈልጉት ባላቅም ሶሻል ሚዲያ ላይ አትታለሉ። ሌላው አበሻ ገንዘብ የሚያገኝበትን ሜተድ አይነግራችሁ። አበሻ ገንዘብ የሚያገኝበትን መንገዶች አይነግሯችሁ። ስለማቅ ነው የምናገረው። አይነግሯችሁ። አብዛኛዎቹ አይናገሩም። because they are busy making money። ገንዘብ እየሰሩ ስለሆነ ጊዜ የላቸውም ለእናንተ ለማብራራት ጊዜ የላቸውም። እዚህ ላይ መጥተው የሚታሹ ውሸት። ስለዚህ አሁንም ኤቢ ማርሻል የምትባል ሌባ ተጠንቀቁት። ክሪፕቶ ነው የምሰራው። እቺ ክሪፕቶ ጉዳ ፈላች። አበሻ ክሪፕቶ እሰራለሁ የሚልህና በጣም የሚያወራ ሰው ካለ ተጠንቀቀው። የሚሰሩ አሉ፣ ጎበዞች አሉ። ናሆም ፎንቴ ምን አረገ? ምንም አላረግም። ናሆም ፎንቴ ሄደ፣ በነፃ በላ፣ ጠጣ። አረ ትችላለህ አለው። ሬስቶራንት አስገባው። አለቀ። ናሆም ፎንቴ አለቀ። ናሆም ፎንቴ ዱ ሚ ኤ ፌቨር። እኔ ቼኑን ሰጥቷል አይደለ? ሊያንተ ውሰደው ብሎ አንድ ቼን ሰጥቷል አይደለ? እኔ እናንተ እናሲዝ ሂድና ቼክ አስደርገው። ሁለተኛ አይለምድም። ያን ቼን ስትሰጠው አይቻለሁ። መቼም የሰጠውን ቼን መልሳ ትወስደው። ቼኑን ሰጠዋል። ቼኑ ናሆም ፎንቴ ቼክ አስደርገው። ቆርቆሮ ብሎ ይመልስልሃል። መልሱ ቆርቆሮ ይባላል። ወስዶበታል። ምንድን ነው የሚወስዱበት? ምክንያቱም የእውነት እንዳልሆነ ያውቃላ። እንደሚታወቅ ናሆም ፎንቴ ቡዳ ነዋ። ናሆም ፎንቴ ጆሮውን ብሎት የሆነ ነገር ነው የሚገዛበት። ያንን ስለሚታወቅ ያንን ቼኑን አይሰጠውም። ቼኑን እንደዚህ ብሎ ሲሰጠው አይተናል። ውሰደ ይመች ብሎታል። ናሆም ፎንቴ ነፍሱን አያውቅም ነበረ። እርግጠኛውኛ ያስይዛለሁ ያንን ነገር እዛ ጋ ቢያሳይ ባዶ ነው። ከተሰጠ በፈለግከው አስይዜ ናሆም ፎንቴ እኔ የፈለግከውን ነገር እኔ ሶሻል ሚዲያ አቆማል። እሱ ሪል ከሆነ አይደለም ጭውቴ ነው። ስለዚህ ተጠንቀቁ። የሆነ ነገር ሲደረግላችሁ በመልካም የሚያደርጉ አሁን እኔ አዶና እየተመቸኝ ነው፣ እንትናም ጆን ዳንኤልም እየተመቹኝ ነው። የሚሰሩት ነገር በአሁን ሰዓት ደስ የሚል ነገር ነው። እነሱን ለማጣላት የምትሄዱ ሰዎች እባካችሁ ተዋቸው። በቃ ጥሩ ነገር እየሰሩ ነው። ጥሩ ነገር ማግኘት ይፈልጋሉ። በቃ ተዋቸው። ጆን ዳንኤልና ማን ነው አዶናይ በቃ ጥሩ ነገር እየሰሩ ነው። ጥሩ ነገር እየሞከሩ ነው። በአሁን ሰዓት ፍቷቸው። በቃ እኔ ጥሩ ነገር ካየው እንደዛ ነው። ጥሩ ነገር እያደረጉ ነው። ሞቲቬት እያደረጉ ነው። የተቸገሩ ሰዎች እየረዱ ነው። በተለይ በኦርቶዶክሶች አዝኛለሁ። ያዘንኩባችሁን ነገር ቆርጣችሁ አደርሱልኝ። ያዘንኩት ምንድን ነው? አንድ አይነ ስውር ዘማሪ ያለ በጣም የታወቀ ኦርቶዶክስ 70 ሚሊዮን የምትሞላ ነህ። ይህን የመሰለ ዘማሪ ስንት ነገር መድረስ ያለበትን
እንደው መኪና እንኳን አትገዙ? እንደው በጌታ በኢየሱስ ስም እንደው በምትወዷት በቅድስት ድንግል ማርያም ስም አባቴ ይህን የመሰለ ዘማሪ እንደው በኦርቶዶክስ መኖሩ ይሄ ነገር አያስፈልገው? አንድ ቆርቆሮ መግዛት 70 ሚሊዮን ኦርቶዶክሳዊ ያቀተዋል? ስንት ጀግና ሰዎች የተረሱ እና አዶናይ እያስታወሱ ነው። እኔ በጣም አዶናይ በጣም 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 ነገሮች አስተካክሏል። ኮምፕሊትሊ 360 ወደ ጥሩ ነገር መጥቷል። እና እውነት ነው 70 ሚሊዮን ኦርቶዶክሳውያን ለዘማሪዎቻችሁ ለምኖቻችሁ መድረስ ያቅታችኋል? ጥሩ አይደለም። በእውነት በሉ የአዶናይ ቻሌንጅን ተከታትላችሁ በአንድ ጊዜ ይህን ሰው ጥሩ ደረጃ አደርሱ። የመዝሙር ቤት እንዲከፍት አድርጉት። መዝሙር ቤት የኦርቶዶክስ ዘማሪያንን በደንብ አድርጋችሁ አግዙ። ዘፋኝ ከምታግዙ የኦርቶዶክስ ዘማሪያንን አግዙ። ሰሞኑን ጸብ ተጀምሯል። እየሰማችሁ ነው። የኦርቶዶክስ ልጆች ልጅ ማይክ ቴዲዮ እያላችሁ እቃቃ ጀምራችኋል። እቃቃ ልጅ ማይክ ቴዲዮ የቴዲዮ አጋዥ ነኝ የልጅ ማይክ አጋዥ ነኝ እያላችሁ እቃቃ ጀምራችኋል። እሱን ተዉና ለእናንተ የሚጠቅመውን ለሃይማኖታችሁ ከጎን ቆሙላት። ቴዲዮም ሆነ ልጅ ማይክ ገንዘቡን እንጂ እናንተን ዞር ብለው አያዩ። እውነቱን ነው የምነግራችሁ። ከጭውውታቸው ከቢዝነሳቸው ውጪ እናንተን አይሰሟችሁ። ይሄ ግን በረከታችሁ ነው። የኦርቶዶክስ በረከት ነው ይሄ ሰው። ስለዚህ አይነ ስውር ወንድማችን አዶናይ የሚያደርገው ነገርን ተከታትላችሁ ያንን ነገር ቶሎ ብላችሁ የሚደንቅ ስራ ስሩ። ኦርቶዶክስ አስደምሙ። ይህንን ነገር አድርጉ። የጴንጤ ስራዎቻችሁ እየከሸፈ ነው። በነገራችን ላይ አዶናይን እዛ መጽሐፍ ሊያስመርቅ ሄዶ እናረገዋለን ጴንጤ ብላችሁ ስትሉ ጭራሽ የኦርቶዶክስ ዘማሪን መኪና አስገዛለሁ አላችሁ። አይዟችሁ፣ ውሃ እየጠጣችሁ ሳድዬ እውነትን ውሃ እየጠጣችሁ ጴንጤዎች አዶናይን የእዩ ጩፋ ጋር ሄዶ መጽሐፍ ስላስመረቀ ይህ ሰውዬ እኮ ጴንጤ ቢሆን በጣም እግዚአብሔር እኮ ምናምን እያደረገው ነው። ልክ ከጴንጤ ጋር ሻይ ቡና ከጠጣ ጴንጤ ካልሆነ ሄደዋል። እንደዚህ አይነት ሙድ እኔ በሙስሊምም አይቻል አቅም በኦርቶዶክስም አይቻል አቅም። የኦርቶዶክስ ልጅ ከሙስሊም ጋር ሻይ ቡና ሲሉ ነው የሚውሉት። ይህ ልጅ እኮ እንደው ቢሰልም እኮ ምናምን እያልኩ አልቋምጥም ለፖለቲካ እንዲያመቼ። ይህ ልጅ እኮ እንደው ኦርቶዶክስ ቢሆን ኖሮ ምናምን አይልም ሙስሊሙ። ገባይ ጀስ ዶስታ እንዲሁ ተዋደ መኖር ትችላለ። ግን ያላቸው መልከስከስ እንዴት እንደሚያስጠላኝ ካየዋቸው በኋላ ካየው ውስጣቸው መሽገር እንደሆነ ካየሁት በኋላ ጌታ ኢየሱስን ነው የምላችሁ። መሽገር ይህ የውሸት ፖለቲካ የውሸት ሃይማኖት እንደሆነ ካየሁት በኋላ በጣም ነው የሚደንቁኝ። እና አዶናይን ትላንትና ፌስቡክን ሲያጥለቀልቁ ውለው ዛሬ ለዘማሪው ለኦርቶዶክስ ዘማሪ መኪና እናስገዛ ሲለው አፋቸውን ጥርቅም አደረጉ። ጥርቅም ማስመሰል በጣም ይወዳሉ። ሌላው መንግስት እኔን በስሱ ይሰማኛል ስላችሁ ብትሰሙኝ ጥሩ ነው። ብልጽግና እኔ ከነ ምናምናችሁ ደስ ትሉኛላችሁ። ከነ ምናምና ከነ ጥፋታችሁ ይሄ መንገድ ላይ እንደ ቁራ እየጮኸ የሚያደነቁረውን አረጋጉልን ብዬ ተናገርኩ ሶሻል ሚዲያ ላይ። እና መንገድ ላይ እንደ ቁራ የሚጮሁትን መንግስት ከዚህ በኋላ ጮታችሁን በቤተ መቅደሳችሁ አድርጉት አላቸው። መጮህ ትችላላችሁ፣ ግን
በእናንተ ቤተ መቅደስም ሆነ አዳራሽም ሆነ መጋዘን ሄደጩ። መንገድ ላይ ሰው አታደነቁርም፣ በስፒከር ጆሮ አትበጥስም ብለው ነገሯቸው። ይሄ የተቀደሰ ሀሳብ ነው። የትም ሀገር ላይ አትችልም። የምን አባ መቀፋጠር ነው? የምን መለፍለፍ ነው? በየመንገዱ እንደ እብድ እንደዛ ያደረግም ጌታ ኢየሱስ ክርስቶስ መጽሐፍ ቅዱሳዊ ነው የምነግራችሁ። የማይፈልጓችሁ ከተማ ላይ የጫማችሁን ትቢያ አራግፋችሁ ውጡ ነው የሚለው። እንኳን መንገድ ላይ ልትለፈልፍ በየመንገዱ እያልክ ጅራታ የሚመስል መጮ ቀርቶ መጽሐፍ ቅዱሳዊ ነው የምነግራችሁ። ምን ይላል? የማይቀበሏችሁ ጋር ምን የጫማችሁን ትቢያ የጫማችሁን አቧራ አራግፋችሁ ውጡ ከዛ ከተማ ነው የሚለው። ስለዚህ እንደዚህ አይነት ቀጣፊነት መቅረት አለበት ኢትዮጵያ ውስጥ ብዬ ነው የማስበው። ምንም ጥቅም የለው። በተግባር ስሩት እስቲ። እናንተ አካባቢ ላይ የኔ ቢጤ ይቀመጣል እንዴ? ታበላላችሁ እንዴ? የኔ ቢጤ ኢትዮጵያ ላይ የተቸገረ ሰው ብዙ ነው። መንገድ ላይ ቁጭ ብሎ የሚለምን አንዱ የኔ ቢጤ ጴንጤ ቤት አለ። ዘላ አይደል እንደ የምትገባው? የታባ ነው መንገድ ላይ የሚለምን ሰው የምትሰጡት? ወሬኛ በወሬ መጠቅጠቅ አይደለም ክርስትና ተግባር ነው። ማውራትማ ስሙን እኮ ማቴዎስ ላይ ይናገራል። ስሜን ይጠሩታል ይላል። በቃ በስም ታምር አላረግንም፣ በስም እንዲህ አላረግንም፣ በስም እንዲህ አላረግም ይላል። ሂዲያ ራቃ የአባቴን ፍቃድ የሚያደርግ እንጂ ጌታዊ የሚለኝ አልፈልግም ነው የሚለው። እሱ ራሱ አልፈልግም ይለው ለዛ ነው የሚለው። ሆዳ ስለዚህ የኦርቶዶክስ ደጇ ያበላል። ኦርቶዶክስ ደጅ ላይ ነው። ኦርቶዶክስ ጨክኖ አያውቅም። የትም ቦታ ላይ በኃይለኛው ጊፍት ሰጪ ወይ ኦርቶዶክስ ነው የምታመጣው ወይ ሙስሊም ነው የምታመጣው። የማያልቅበት ደግ ህዝብ ነው። ተግባባ። እርስ በራስ እንኳን ጴንጤ ውስጥ አትስማማም እንተዋወቃለን። እና መንገድ ላይ ስትጮመዋል ጌታን መስበክ አይደለም። ከሱ ይልቅ ይኸውልህ ለምታስብለት ሰው በቤት ሆነ ጸሎት አድርግለት። ስለዛ ሰው ጸልይ። ጌታ ወደ ጌታ ያመጣዋል። ስለዛ ሰው መጸለይ እውነቴን ነው የምናገረው። እና እናንተ ደጅ ላይ ይሰጣሉ ብሎ ምስኪን ሰው የጴንጤ አዳራሽ ደጅ ላይ አይቀመጥም። ወፍ አይቀመጥም። አስቀምጥ፣ ሂድ አንድ ለማኝ አስቀምጥ። ጴንጤ በር ላይ ተቀመጥ። ኦርቶዶክስ ደጅ ላይ ከሰኞ እስከ ሰኞ ሰው አለ፣ የተራበ ሰው አለ። በሯ ክፍት ነው፣ ማንንም ታበላለች። ሰውም ደግ ነው፣ ያለውን ይሰጣል። እንዲሁም ሙስሊም ጋር ስትሄድ ይሰጣል። መጀመሪያ ከተግባር ነው የሚጀምረው። በተግባር ደረጃ ነው የሚጀምረው። ሚሽነሪዎች አላማ ስላላቸው ነው ቡትቶ ይዘው መጥተው ኢትዮጵያ ላይ የሚሸቅሉበት። ሚሽነሪ አላማ አላቸው። ምክንያቱም ሃይማኖታቸው ማስፋፋት ይፈልጋሉ። ከውጭ ድሪቶ ይዘው ይመጣሉ። ኢትዮጵያ ላይ ድሪቶ ይሰጡዋል፣ ምናምን ነገር ያጫውተዋል። በቃ መልካም ናቸው ብለህ ትገባለህ። ስለዚህ እውነቱን ነው የምናገረው። አሁንም ትላንትና አዶናይ ብላችሁ ስታጨበጭቡ የነበራችሁ ጴንጤዎች፣ ስትፖስቱት የነበራችሁ ደግማችሁ ፖስቶት። አሁን ስለ አንድ የኦርቶዶክስ ዘማሪ መኪናና ሹፌር ቻሌንጅ ጀምሬያለሁ አለ። ደግማችሁ ፖስቱት። አሁን ፖስቱት። አዶናይን ተወዱት የለ ፖስቱት። አሁን አትፖስቱት። ፖለቲካ መስራት ነው የምትፈልጉት እናንተ። የፖለቲካ መሽገሮች ናቸው። ስለዚህ መንገድ ላይ የሚደረገውን ነገር ብልጽግና ስላስቆማችሁ ታንኪዩ። ብልጽግና መንገድ ላይ ያሉትን እንደ ቁራ የሚለፈልፉ እብዶችን
ስላስቆማችሁ ታንኪዩ። መንገድ ላይ እነዚህ እኮ ነገ ቤትን ሰብረው ይገባሉ እኮ። በጉልበት ነው ጨዋታው። መንገድ ላይ ታንኪዩ። ብልጽግና እንደዚህ ነው መሆን ያለበት። የሚጠቅም ብልጽግና ልንገርህ፣ ኦርቶዶክስንም ሙስሊምንም ያዝ። እውነቴን ነው የምነግርህ፣ ብልጽግና ትቆያለህ። ከነሱ የተጣላ ጊዜ ጴንጤ አይዋጋልህም። እመነኝ። ጴንጤ ብትንፈራፈር ብልጽግና አይዋጋልህ። ሀገራዊ ችግር ቢመጣ እጸልይልሃለሁ ነው የሚልህ። እዛ አንተ ተዋጋ፣ እኔ እዚህ ጋር ሆኜ ሃሌሉያ እላለሁ ነው የሚልህ ጴንጤ። ስለዚህ ብልጽግና የምትሰማኝ ከሆነ ለጴንጤ ማሸርገዱን አቁም። ብልጽግና አይጠቅምም። ፖለቲከኛ ነህ ዶክተር አብይ፣ ፖለቲከኛ ነህ፣ ሀገር መሪ ነህ። ሀገር ሲመራ ደግሞ ሀገር ላይ ባላንስ የሚያደርጉትን ማየት አለብህ። ጴንጤ አይዋጋልህም እያልኩ ነው ብልጽግና። ስለዚህ ለጴንጤ የሚደረገው ዶኔሽን ማጨብጨቡ ምናምን ምናምን ይጥልሃል እንጂ ወደ ላይ አያወጣም። ምክንያቱም ሀገር ውድ የሆነው ሰው የተጣላው ምን ያለው ለጴንጤ የምታደርጉት እርዳታ ነው ባዶ ያደረገው። መከራ ኢትዮጵያ የበዛባት፣ መፈናቀል የበዛባት፣ ከአንዱ ክልል አንዱ ክልል የተረገመች ምድር እየሆነች ያለችው በአሁኑ ሰዓት። ምክንያቱም እንዳልኩ የክፋት ጥግነት አለ። ጀጅመንት አላቸው ጴንጤዎች። ግልጹን ነው ምንም ጀጅመንት። እኔ አሁን በጣም ጀጅመንት አልነበርኩ ሲበዛ እንዲህ ለምን ታደርጋላችሁ፣ እንደዚህ እኮ ናችሁ፣ እንደዚህ እኮ ናችሁ እያልኩ ሌላው ጋር ስባላ ነበር የምውለው። አውሬ ነበር ያደርጉኝ። ኧረ ጌታ ኢየሱስ ምስክሬ፣ ኦርቶዶክስ እያለው እኮ ምንም እንደዚህ በኃይለኛው እንደዚህ ጓገጭ አልነበረም። የአውሬው መንፈስ ይገባባል። በቃ ይሄ ሰው እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው ስትል ነው የምትውለው። እና ደባሪ ነገር አለው። በቃ ሰው ሲገምቱ ይውላሉ። በጎን እኮ ከአንተ የበለጠ አውሬዎች ናቸው፣ አስመሳይ ናቸው። ግን መተው እዚህ በቃ እወዳለሁ ይልና ግጥም አድርጎ ይገባላል። በጣም ያየሁት ያንን ነው አብዛኛው። እና አሁንም አዶናይ ቄስ አይደለም። ኢቭን ፕሮቴስታንት ቢሆን ቄስ አይደለም። አዶናይ ቄስ አይደለም። አዶናይ ዲያቆን አይደለም። ማይዬ እንዴት ነሽ ውዴ? አይደለም፣ ምንም ነገር አይደለም። ገባ? እና ለማድረግ የምትሞክሩት ነገር ሳይ ከመውደድ አይደለም፣ ከማክበር አይደለም፣ ኦርቶዶክስን ከመጥላት የመጣ ነው። ዛሬ አንጠባጥቧቸው ዲበኩሉ ቄስ ዲበኩሉ ጴንጤዎች ሜርሲ ጋር ገብተው አንጠባጥቧቸው አነካክቷቸው ወጡ። እንዴት ደስ እንዳለኝ! አንጀቴ ቂቤ ጠጣ። በስርዓት ገቡ። ሜርሲ የምትባለው ዮኒ ማኛ ፈንድ ተደርጎለት ነው ጴንጤን ተሳደብ ተብሎ ምናምን ነገር ብላ ያለችው ማለት እሷ ቤት ገብተው ሙሉ ጴንጤዎችን አያይዘዋቸው ላጥ ብለው ወጡ። አረ ይችላሉ። ቄስ ዲበኩሉ የአራድዬ ልጆች ናቸው። እግዚአብሔር ምስክሬ። በቃ አራዳ ኦርቶዶክስ አራዳ ቀሲስ ዲበኩሉ አራድዬ በቃ የገባቸው የጴንጤም ፖለቲካ የባነኑ አባት ቀስ ብለው ገብተው በደንብ ነግረዋቸው ላጥ ብለው ሲወጡ መንጫጫት ጀመሩ። እዛው እርስ በራስ መንጫጫት። አትንጫጩ። አንድነታችሁ የለም አንድነታችሁ በጭራሽ። አንድነት ላይ ሰርታችሁም አታውቁም። ስለ አንድነት አውርታችሁም አታውቁም። አንድነት የሚባለው ማንነትን አታውቁትም። ኦርቶዶክስን ማብሸቂያ እንጂ አንድነት የሚባል ወፍ የለም። ስለዚህ ተነቅቷል። ነብይ ያላችሁ ዛሬ ነቢያቶች ፕሮፌቲክ ዳንስ እንጫወት። ነቢያቶች ኑ ግቡ እናውራ። ፕሮፌቲክ ዳንሶች አላችሁ። እኔ ቤት ትገባላችሁ እና በአዶናይ ላይ ሊሰሩት የነበረው ፖለቲካ ወርዷል። በአዶናይ ላይ ሊሰሩት የነበረው ነገር አፈር ከድሜ ይበልጧል። እና ደስ ብሎኛል። አንዳንዴ ግርግር ሊሸውድ ይችላል።
ጓ ሲባልልህ ሆይ ሲባልልህ እውነቴን ነው ልትሸወር ትችላለህ፣ እንደ ሰው ልጅ ማለት ነው። ግርግሩ ሆይ ሆይታው ምኑ 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 ብዙ ነገር ላይ ያደርግ ይችላል። አልዳንም ድነሃል፣ በዚህ ወጥተህ በዚህ ገብተህ እኛንን የምናጸድቅ እኛንን ቁልፉ ያዝነው ምናምን ምናምን ነው ጭውውቴው እዛ ቤት። ድንፋታ ጉራ ነው ያለው። ድንፋታና ጉራ ጥግ ድረስ አለ፣ መዳን ግን የለም። አዳኙ ክርስቶስ ነው። ጴንጤ ግን አብዛኛው አልዳንም። አዳኙ ክርስቶስ ነው፣ ምንም ጥያቄ የሌለው ክርስቶስ አዳኝ ነው። የእሱን ትእዛዝ ሳልፈጽም እድናለሁ ብሎ የሚበጠረቅ ሌባ ነው ያለው። ባይዘዊ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ያንን ነው ምን ጊፍት የለም እካክ ጊፍትማ አባቴ እስከ ዛሬ ትንሽ አያቆየኝም ብላችሁ ነው እስከ ዛሬ የበላው ጊፍት አያቆይም ብላችሁ ነው የዮኒ ማኛ አያቆየኝም እስከ ዛሬ የሸቀልኩት እንደው ለተወሰነች ጊዜ እንኳን አትሆነኝም። አያቆየኝም። አረ ስታይል መኝ የምንኖርበት ሀገር ራሱ ተመስገን፣ የምንኖርበት ሀገር ራሱ የምናመሰግንበት ነው። በጌታ ነህ የሚሏት ጥያቄ ቴንኪው እዩዬ በጌታ ነህ ብለው ይጠይቃሉ። ማን ነው በዳቢሎስ ያለው ግን ምድረ እብድ? በጌታ ነህ ብለህ የምትጠይቀው ኦርቶዶክስን በምን ሊሆን ነው? በምን ሊሆን ነው? ዱቄታ እስቲ ንገረኝ። በጌታ ነህ ከናሽ ሞሮኮ ነው። በጌታ ነህ ግን በጌታ ነች እሷ። በቡታንታ እየዘመርሽ በጌታ ነህ ብሎ መጠየቅ አይከብድም እንዴ? በቢኪን እየተበላቀች እየዘመርሽ በጌታ ነህ ብሎ መጠየቅ ግን አይከብድም? እንደው ለጤና ራሱ ለጤና ጥሩ ነው። በቡታንታ አይደል የምትዘምሩት እናንተ? ሁሉም እያልኩ አይደለም። ባዝሩም ውስጥ አይደል እንደ የምትዘምሩት? ከባዝሩም ቀዝናችሁ ስትወጡ አይደል እንደ እንደዚህ ቪዲዮ እንደዚህ ይዛችሁ ሰልፊ ይዛችሁ ቀላል አልነበረ የደረሰብኝ እኔውን አምላኬ ለጌታ ሰጠኝ እካክ ይሄን አይደል የምትሉት? እኔ እኮ እንዴት እንደሚመጣልኝ ወይኔ 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 ጌታ እውነቴን ነው የምለውና በክብር ምስጋና እንኳን የት ነው የሚታወቀው? የክብር ምስጋና እግዚአብሔር ምስክሬ፣ ሙስሊም ጋር ሂድ፣ ኦርቶዶክስ ጋር ሂድ፣ የክብር ምስጋናን ያውቁታል። አንድ ሙስሊም አምጣት፣ ወንዱም ይሁን ሴት አምጣቸው፣ አንድም በስነ ስርዓት ነው ከዘመሩ ዘምረው በስነ ስርዓት ላጥ ብለው ነው የሚሄዱት። እነዚህ ድብን ይበል ጠላቴ እኔን ያየ ጠላቴ እርር ይበል ጠላቴ እርር ይበል ጠላቴ ድብን ይበል ጠላቴ። ይሄ ነው በቃ መዝሙር። ሆድሽ ነው ጠላትሽ እቃቅ እንደዚህ አይጥምም። እና በጣም እንግዲህ 8 ወር ፕሮግራም ወስደናል። እንግዲህ የለም አትለኝም፣ አላየም አትለኝም፣ አልነበርክም አትለኝም። አብሬ ነበርኩ፣ አይቻለሁ ሁሉን። እኔ የምታዘብ የተረገምኩ ሰው ነኝ ማለት ማየት እችላለሁ፣ ማስተዋል እችላለሁ። የሚደረገው ነገር ለጌታ ነው ወይስ ለማን ነው የሚለውን ነገር በደንብ ማየት እችላለሁ። እንዲያውም አንዴ ላስፎግር ነበር። ምን ሆኜ ነበር መሰላችሁ? በመሃል ጓብዬ
የሴቶችን አዘማመር ምናምን አይቼ እብዶኝ የተናገርኩ። ምንድን ነው የምታደርጉት? ለጌታ ነው ወይስ ለማን ነው የምትዘምሩ ብዬ ለካ ጮህ ያለሁ እና ጴንጤዎች አኩርፈውኛል። በዛ አረ ላረጋጉ አልኩኝ። ታስታውሳላችሁ? የሚያስታውሳል? ታስታውሳላችሁ? ያ ጊዜ የሚያስታውስ ሰው ካለ ይንገረኝ። የሆነ ጊዜ ላይ አዘማመራቸው ሆነ ብልቅጥቅጥቅጥ ያለ ነው እና እብድ አደረገኝ እና ሳይ ቲክታክ ላይ ሳይ ምን ላይ ሳየው ምናምን ምድር ላይ በቃ ዝም ብሎ ተቆላልተው እንዲህ የሆነ ብቻ እንደ ዳንስም የሚያረጋቸው ነገር አለ፣ እንደምንም የሚያረጋቸው ነገር አለ እና ቃውጥ ያረኩት። ከዛ ጴንጤ ይባልብኝ። አይ ሰውዬ ሊባንኑ ነው እንደ ብዬ መልሼ ደግሞ እንደ ጴንጤ የሚዘምር የለም እመቤቴ ድረሽ አለ እስቲውን እና ለምን መሰላችሁ ቅድስት ድንግል ማርያም የኦርቶዶክስ ምሳሌ የሆነችው? ለምን መሰለ? ማንም ኦርቶዶክሳውያን ሲዘምሩ ተሸፍነው ነው ሴቶቹ። ማንም ኦርቶዶክሳዊ። ለዚህ ነው ቅድስት ድንግል ማርያም ተሸፍና ነው ከነ ልጇ የሚያዋት። ገባ? እሷ አለች፣ ኢሜጃቸው ላይ አለች። ተግባባን? ኢሜጃቸው ላይ አለች እና ሲዘምሩ ሴቶቹ በስርዓት ለብሰው የሚዘምሩበት ምክንያት አንደኛ ቅድስት ድንግል ማርያምን ስለሚያዩ። አያቸው፣ ሞዴላቸው ለነሱ ለክርስትናቸው ሞዴል እናትና ልጁ ናቸው። ክርስትናቸው የተመሰረተው በዛ ነው። ክርስቶስ አለ፣ እናቱ አለች እዛ ጋር ተሸፍና በስርዓት ለብሳ ነው የሚያዩት። እና ቤተክርስቲያን ሲሄዱ በስርዓት ለብሰው ሲዘምሩ በስርዓት ለብሰው ነው። ይሄንን ጴንጤ ቤት ማስተማር አትችልም። ዩ ካንት ማስተማር አትችልም። ስለ ስራ አለባበስ በስርዓት መልበስ ማስተማር ጴንጤ ቤት ወንጀል ነው። አትችልም። ስለዚህ ያ ነው የሚታያቸው እና በብዛት ካያችሁ ማናቸውም ሶሻል ሚዲያ ላይ የሚደንሱ ሴቶች ምን የሚሉ ሴቶች ብታዩ ሲዘምሩ ተሸፋፍነው የሚያደርጉበት ትልቁ ምክንያታቸው ቅድስት ድንግል ማርያም ተሸፍና ነው። የትም ቦታ ላይ ፒክቸሮቹ አሉት። አባቴ ሉተር ሸኖ ቤት ሆኖ ነው ባይብል የሚያነበው። እውነቱን ነው። ሉክ አፕ። በጥላቻ አይደለም ማወራው። ሉተር ሽንት ቤት ሆኖ ባይብል ያነብ ነበር። ጣጣ የለው። በጣም ነው የሚያናድ። አንዳንዴ እንደዚህ ስታቅ ባታቀው ይሻላል። ጌታ ምስክሬ፣ ባታቀው ይሻላል። ሻኖ ቤት ሆኖ ባይብል ያነባል። ምንም ችግር የለው እና ያሳዝናል። ሰምታይምስ ነው ሰምታይምስ ያሳዝናል። እምነት ብቻ የሚለው ባለፈው ባሩኬ መጥቶ ብትንትኑን አውጥቶት ወንድማችን አሜን ብሎ ወጣ። በእምነት ብቻ የሚል ጭውቴያቸው ቁማራቸው አፈር ከእድሜ በልቶ እድሜ ለባሩኬ ዘልዝሎት ጥብስ አድርጎት ወጣ። ጭራሽ በእንግሊዘኛ አለ፣ አማርኛ ሳይግባባ። ሌላው ምንድን ነው? የትዕቢት ጥግ እኔ ነኝ ማቀልህ የሚል መሴጅ አለ። ትልቁ ደፋር ያደርግሃል። በእውነት ጴንጤነት ድፍረት ብቻ ነው የሚጠይቀው፣ ምንም እውቀት አይጠይቅም። ካላመንክ አንድ ፕሮፌት ላክልኝ። ድፍረት ብቻ ነው የሚጠይቀው ጴንጤ ለመሆን። እኔ አሁን ጴንጤ ሆንኩት በድፍረት ነው። ማን ሰብኮኝ ነው ጴንጤ ሆንኩት? በድፍረት ነው። ምንም ችግር የለውም። ይጨበጨብልህ።
በድፍረት ነው የሆንኩት አይደለም ነው። አቡነ ገብርኤል ላይ ጓሉባቸው፣ እኔም ጓልኩኝ ገባው። ሌላ የተፈጠረ ነገር አለ? ፊት ለፊት ያያችሁት ነው። ምንም እውቀት አያስፈልገው። እንትና እንዳልክ ሲገባ ምን ከኦርቶዶክስ ነው አንተ ርምጥምጥ ባልታዛር ስለሆንክ ለቤተ ክርስቲያናችን አትመጥንም ተባለ። ነው የምትውልበት ቦታ ቅድስና የሌለበት ቦታ ስለሆነ በየጭፈራው ቤት በየጫቱ ቤት በምን ቤት ስለምትርመጠመጥ ላትመጥንም ሲባል ጴንጤ ሆነ። እንዳልክ ጴንጤ ሆነ ተብሎ ተጨወለት። ምንም ሌላ የተፈጠረ ነገር የለም። ዋሻ ድፍረት እንጂ ሌላ ነገር ምንም ኖሮ የምትሄድበት ነገር አይደለም። ባልታዛሩ ትዝታ ባልታዛር ሆነ ሄደ። በቃ ተጮኸ። ስለዚህ ሌላውም ነገር ማየት ብትችል አሁን አዶናይ ቢሄድ አዶናይ ምን አይደለም፣ ቄስ አይደለም፣ ዲያቆን አይደለም፣ ምንም ነገር ውስጥ የለም። ቢሄድ ራሱ ሄደ ነው የሚባለው። እነሱ ግን ያስጮሁታል። አሁን ባሻ የሚባል አንድ እካክ ሄደ። ለማን ነው? ለእኔ ኮንዶሚኒየም አልተሰጠኝም፣ ለእኔ አልተሰጠኝም ኮንዶሚኒየም ሲል የሚውል ባሻ የሚባል አንድ እንጨት እንጨት የሚል ቀልድ እንኳን የማይችል ከኮሜዲ ራሱ ያስወጡት ሄደ። አሁን ጌታን ታዋቂው ታላቁ ኮሜዲያን ባሻ ጌታን ተቀበለ። አረ ስትመቹኝ። ከዛ ሸዋፈራው ደሳለኝ ሸውዬ ይመቸኛል። በተለይ አንደኛ ነው በአርቲስት ደረጃ ሸዋፈራው ደሳለኝ የሚመቸኝ ብቃት ያለው ሰው ነው። ይመቸኛልና ወጥቶ ማንም የሚሆን የለም ሌላ ማንም የለም እንዲህ ብትሆን ምናምን እያለ መድረክ ላይ ይቀውጧል። መድረኩ ነፃ ነው አባቴ፣ አንተ ብቻ አንተ ብቻ ጩ ችግር የለውም አባ፣ አንተ ብቻ ለመጫው አብቃ። እኔ ሸሚዞኝ እንጂ የተለያዩ ቸርቾች ብሄድ ጫፍ ላይ ነው የሚያወጡኝ። ሼም ይዘኛል። እኔ ሼመኛ ነኝ። ጌታ አይመቸኝም ብዙ ግርግር። ሼም ይዞኝ እንጂ የትኛውም ቸርቻቸው ብሄድ ጣራ ላይ አውጥተው ነበር እንድናገር ማይክ የሚሰጡኝ። የትም ቦታ ብሄድ ጣራ ላይ አውጥተው ነው ማይክ የሚሰጡኝ። የትም ቤት ብሄድ እኔ ለምን ቫሉዌን ያውቁታል፣ አቅሜን ያውቁታል። ፍምስናው ጥግ ድረስ ያለኝ ሰው ነኝ። ጉራ አይደለም፣ የማያውቀኝ ሰው የለም። በሄድኩበት ቦታ ደግሞ ክብሮ ተደርጌ ነው ራሴን አስከብሬ የምመጣ ሰው ነኝ። ይሄን ማንም ያውቀዋል እንጂ ጴንጤ እንዲያውም በእኔ በጣም ተከብራችኋል። በእኔ ትንሽ ቀና ብላችሁ ነበር፣ ግን ብልግናው በዛ። ለዛ ነው የደበረኝ። ጫማ መለካካት ተጀመረ። ጫማ ምንም ኢትዮጵያ ላይ ምንም አይነት የጴንጤ ቅርስ የለም። ከ50 ዓመት በፊት የጴንጤ ቅርስ የምትለው ምንም ነገር የለም ኢትዮጵያ ውስጥ። ዚዝነ ለቅርስነት እንኳን ያልሆነ ማንነት ነው። ይሄን እውነት ነው የምነግርህ፣ እየዋሸሁ አይደለም። ክርስቶስ ዘላለማዊ ሕያው አምላክ ነው። አልፋና ኦሜጋ ዘላለማዊ ነው። ጴንጤነት ከ50 ዓመት በፊት የለም። ስለዚህ እየተዋሻችሁ ነው እያልኳችሁ ነው። ዋሽተዋችኋል። ነጫጭቦቹ ዋሽተዋችኋል። ቅርስ ይኖር ነበር ኢትዮጵያ ውስጥ። መጽሐፍ ቅዱሱ አለ፣ ምኑ አለ። ከየት ልታመጣው? የለም አትለኝም። ስለዚህ እየዋሿችሁ ስለሆነ ግን ግትርነት አለ። ዲያብሎስ ፈቀቅ ነው የሚያደርግብህ። ጨዋታ አለው፣ ፈቀቅ ያደርግብሃል። ምናምን ነገሮችን ልክ ነው ይልሃል፣ ያስዋሽሃል፣ ትዕቢተኛ እንድትሆን ያደርግሃል፣ ራስን እንድትሾም ያደርግሃል። አሁን በጴንጤ ቤት ራስን ነው አብዛኛው ጊዜ የምትሾመው።
እዩ ጩፋ ራሱን ነው የሾመው። የትኛውም ቤተክርስቲያን አልሾመችው። እስራኤል ዳንሳ ራሱን ነው የሾመው። እኔ ቤት የመጣ እብድ አይናችሁ ይጥፋ እያለ ሲራገም የነበረው ራሱን ነው የሾመው። እስር ቤት ነው የተሾመው። ሹመት እስር ቤት፣ ሽንት ቤት ምናምን ራስን መሾም ትችላለህ። ደሜ ራሱን ነው የሾመው። ፓስተር አድርጎ የሾመው የሆነም ሰው መጥራት ትችላለህ። ማንም ራሱን ነው የሚሾመው። የትኛውም ቤተክርስቲያን አይደለም የምትሾማቸው። መጣ እንዴ ቀውጤው ፕሮፌት ና እንዴ ይኸውን አግባ ፕሮፌት መጥተውልኛል። እኔ ከፕሮፌቶች ጋር ነው የማወራው። ጨምሬያለሁ። ፕሮፌታችን ሰላም ነው። እንዴት ነህ? ከባድ ሚዛን ኮፒሊንግ ታብታብ ቤተሰብ ሰላም ነው። ቤተሰብ ሁሉ ሰላም፣ ክብሩ ይስፋ። ሁሉ ሰላም፣ ክብሩ ሁሉ ሰላም ነው። እግዚአብሔር ይመስገን። አሜን አሜን። አንተ ሁሉ ደህና አማን። ነህ? እኔ በጣም ሰላም ነኝ። ክብሩ ይስፋ። እናትና የልጁ ይሄ ቼን ያስፈልጋል። ከባድ እንዲህ አይሻልም? እንደሱ ነው የሚሻለው። ፈታ እንላለን። እንዲህ ይሻላል። ከሞጣ ጋር ምን አገናኛችሁ? ከሞጣ ጋር ትንሽ ተቀያየማችሁ? አዎ፣ አይ ሞጣ እኮ ነው እንግዲህ ያለውን እውነት እየነገርኩት ሊቀበል አልቻለም። እንዴት እንግዲህ መንፈሱ እግዚአብሔር አላስቀበለው? ጊዜ ሰጥቶታል። አዎ እምቢ አለ፣ አሻፈረኝ አለ። ከወንበሩ እሱ ውስጥ ያለው ጣለኝ መንፈስ ይላል። እንግዲህ አልወጣም? መጣል አልችልም። የሚጥለው መንፈስ ያገኛል። መንፈስ ያልወጣም ያ ይወጣላ። የት ሄዳል? ይቺ የጅሟ ፕሮፌት ሲገቡ እያየች ሮጣ ትመጣለች። ችግር አለባት እሷ ግን የመንፈስ ችግር አለባት። የባለፈው የጅሟ መጣች። ሪኩዌስት እያደረገችኝ ነው። መጣች። ችግር አለባት። ትግባ። አስገባ። እሷን ትጨቀጭቃለች። ችግር አለባት እሷ ልጅ። ላስገባት አንድ ልናገርና ታስገባለች። እሺ ትገቢያለች። ጅማ ትገቢያለች። እሺ እንስማ። ባንኩ ላይ የባንክ አካውንት ላይ እሺ እንግዲህ ዮኒ ሁለት ስልክ ነው እንዴ? ባንክ እንግዲህ ሁለት ስልክ ነው ያስተጋባል። ወይም ስፒከር አለ። ስልክ ሳይሆን ስልክ አይደለም እንግዲህ አካውንት ቁጥር ነው። ኖ ያስተጋባል። እኔ ስናገር አሁን ተስተካከለ። አይ እንትንማ አካውንት አለ። አካውንት ንገሯቸው አንዴ። ይኸው ያስተጋባ። ሚውት እያደረገዋል። ልንገራቸው። ልክ ነህ። መቼስ ዝም ብሎ አይደረግም። ለሚያሾፉ አይሆንም፣ ለሚቀልደው አይሆንም። ብዙ ሰው ብዙ አካውንት ሊያደርግ ይችላል። እኛ ግን ትክክለኛውን ራዕይ ስለያዘን የእግዚአብሔርን ቤት ስራ ለመስራት ነው ያስቀመጠ ነው። የገባቸው እዛች ውስጥ ትንሽም ቢሆን ጣል እንዲያደርጉ ማለት ነው እንጂ ለማሾፍ አይደለም ያደረገ ነው። ያው ሹመቱም የተቀበለ ነው። እንደምታውቀው እስር ቤት ነው። እሱ ነው የሰጠ። ነቢይ ያለን እሱ ነው፣ ሰው አይደለም። ቸርች አይደለችም። ፍርድ ይቀበላል እንጂ ሹመት ከላይ ነው። ለመጀመሪያ ጊዜ ነው ይሄን የሰማሁት። ሰው ፍርድ ቤት፣ እውነቴን ነው፣ ሰው ፍርድ ቤት ለሰራው ወንጀል ፍርድ ነው የሚፈረድበት እንጂ ጭራሽ ሹመት ይዞ የሚወጣው የመጀመሪያ እማቀው ይሄ ነው። እኔ ብዙ አላውቅም።
ኔትወርኩ ነው የምረብሸው። ማይኩ ይውጣ። ማይክ አያስፈልገውም እኮ ማይኩን ቢነሳ አይረብሽም። ኦኬ በቃ አንስቼዋለሁ ማይኩን። ይኸው በደንብ ይሰማል አሁን ጸዳ። እሺ እኔ እንግዲህ ነብይነቱን ከየት እንዳመጣው ነግረሃለሁ። አንተ እንግዲህ ትክክለኛ የሆነ መረጃ ነው የሚሰጥ የሆነ እሺ ታፕ ኮፒ ሊንክ ውሸት የሆነ ሳይሆን እውነተኛ ታሪክ ነው። እንግዲህ እውነተኛ ታሪክ ሌላም ፕሮፌት ካላችሁ እውነተኛ መግባት ታሪክ ነው። ይችላል። በዚህ አጋጣሚ እዚህ ውስጥ ያላችሁ እንግዲህ ሌላም ፕሮፌቶች ካላችሁ ከች በሉ ቤተሰብ። ሌላው ራሱን ሊሾም ይችላል። ሌላው ራሱን ሊሾም ይችላል። እውነት ነው። ግን እግዚአብሔር በእስር ቤት አለበት አንተ ነብይ ነህ ብሎ የጠራኝ እሱ ነው እንጂ በምኞትን ነብይ ያልኩት ሰው አይደለም። ስለዚህ እዛም ጋር ያደረገነው ራአችንን የምትደግፉ ብለን ነው ያስቀመጠ ነው። እንግዲህ ለማሾፍ ለሚያሾፉት አይሆንም፣ ለሚቀልዱት አይሆንም። የእግዚአብሔር ስራ የሚሰራ እንግዲህ እንደምታውቀው የሆንዬ በገንዘብ እንቅስቃሴ አድርጌ ነው። ትክክል። ይህንን የሚያደርጉ የሚገባቸው ሰዎች ናቸው እንጂ ያልገባቸው ሊረዱ አይችሉም። ለሌላ ነገር ግን ይረዳሉ እኮ ለሌላ ነገር ይረዳሉ፣ ግን ለዚህ መርዳት አይችሉም። አይገርምም? ግን የተሰጣቸው መርዳት ራሱ የተሰጣቸው እሱ ክፉ ናቸው። ለሌላ ቢሆነው ለተሳዳቢ ለምናምን ይሰጣል። መጀመሪያ ለፕሮፌቶች አይሰጡም። በጣም ችግር አለባቸው እነዚህ። በጣም ነው የምትገርሙት። ለእውነተኛ አይሰጥም እንጂ ለእውነተኛ ነብይ አይሰጥም። ለእውነተኛው አየህ፣ ለውሸተኛ ያፈሳል ነው እንዴ? በደንብ እንጂ አላየንም። ለውሸተኛ በቲክታክ ላይ ቫይራል ወጥቷል። በቲክታክ ራሱ ቫይራል ክትፎ ልበላ ምናምን የሚል አንድ ነብይ ገንዘብ ሲያስረክቡት ነበር ያየሁት። ራሱ ቫይራል ነው የሚሄዱት እነዛ ሰዎች። እውነት ነው፣ እውነት ነው፣ እውነት ነው በጣም እና ለዚህ ትውልድ ምናልባት እዚህ ውስጥ ላሉት አንድ መልእክት ያለኝና አንተ እንግዲህ ፍቃደኛ ሆነ ይህንን ሚዲያ በዚህ ሰዓት ብዙ ሰዎች አሉብህ እዚህ ጋር እግዚአብሔር አንተን ከዚህ በፊት እንዴት እንደሆንክ አንተ ራስን ታውቃለህ። ነገር ግን እዚህ ውስጥ ላሉት መልእክት እንዲሆናቸው እዚህ ውስጥ ትክክለኛ የሆነ ሰው ካለ ውሸተኛ ካልሆነ፣ ተሳዳቢ ካልሆነ፣ ውሸታም ካልሆነ፣ ማይሳደብ ካልሆነ፣ በእግዚአብሔር ቃል የሚተማመን ሰው ከሆነ እግዚአብሔር ይችላል የኔ ነገር በባሮቹ ይናገረኛል ብሎ የሚያምኑ ከሆነ ጸሎት ለሚያስፈልጋቸው ሰዎች ጸልያለሁ። እውነት ነው። ስለዚህ እዛ ሆኖ ሲያው ጸልልኝ ብሎ የሚፈልግ ይደርሰኛል ነጋ ጸሎቱ የሚል ሰው እስቲ እና እስቲ አንድ ቁጥር ይጻፍ። እኔ ጅማ ናት እየጨቀጨቀችኝ ያለችው ይጸልይልኝ እያለ ይጻፍና ጸልያለሁ መልካም እንዲሆን። የባለፈው አልሰራላትም መሰለኝ፣ አሁን ደግሞ ይጸልይልኝ እያለች ነው። ትግባ የጅማዋ ፕሮፌት የጅማዋ ትግባ ወይስ ትቅር? እንዴት ነው መንፈሱ? አስገባ። እሺ እሺ፣ ጌታ ይባርክልኝ። ነይ ጅማዬ ነይ ወዳጄ። ቤተሰብ ታፕታፕ ኮፒ ሊንክ አደራ። እንዴት ነሽ? እሷ የሚገርመው ደግሞ እኮ እሷ ሜካፕ፣ ጥፍር፣ አይን ምናምን የምትሰራ ልጅ ናት። አይገርምም? በቪዲዮ ለምን አልወጣችም? በቪዲዮ ይኸው ለጸሎት ቪዲዮ ያስፈልገዋል። አይደለም በቪዲዮ
እዚያም እናንተ የብርሃን ልጆች ናቸው ይመልንና ብርሃን ልጆች እስከሆነን ድረስ በሚዲያ ላይ እንደዚህ ወጥተን መናገር አንፈራማ። ስለማንፈራ የጅማ ስለዚህ ቪዲዮ ላይ ብትወጣ ጥሩ ነው። እሱ መልሱን እየጠበቅን ነው። ጅማ በቪዲዮ ልግባሉት ዮኒ ግድና በቪዲዮ መውጣቴ አይ እንደው ቆንጅዬም ስለሆንሽ ብናይሽ ደስ ይለናል። ጸሎት ያበረታታል። ኧረ እኔ ቆንጅዬ አይደለሁም ዮኒ፣ አስቀያሚ ነኝ። ከዚህ በላይ አስቀያሚ ነኝ። ግን እሳቸው ካሉ በጸሎታችን ጥሩ ነው የሚገባቸው መውጣት እችላለሁ በቪዲዮ። እሺ እኔ እንደውም ዛሬ ፕሮፊት በጣም የፕሮፊት ጸሎት እንዲጸልዩልኝ እፈልጋለሁኝና እውነት ነው እውነታቸውን ዛሬ በእኔ ላይ እንዲገልጡ እፈልጋለሁ። በከባዱ ነው የሚገለጠው። አንቺ ብቻ በቪዲዮ ተገለጭ። በቀደስ በቪዲዮ ላይ ውጭ የነይት ወጣለሁ ቪዲዮ ልኬልሻለሁ። ሴቭ አድርግ። ዮኒ ውሃ እየጠጣ እኔ ቡና ነው ያዝኩት። ያው ነው አይደል? ኔትወርክ ትንሽ ያስቸግረኝ መሰለኝ። ፊልተር እየፈለገች ነው። አንዴ ይታገሷት። ለምን ዘጋቡ? እሺ ችግር የለም። እስከዛ ድረስ በቃ እንኳን በሰላም መጣሽ። እንደዚህ ይሻላል እኮ ያው እኛ የብርሃን ልጆች እስከሆነን ድረስ እንደዚህ ተገልጠን መናገር መቻል ያለብን ነው። እውነት ነው። እንደዚህ ነው መሆን ያለበት። ትክክል። እሺ ሲስተሩ እንኳን በደህና መጣሽ። የሆነ ቪዲዮ እኮ ስለማታዩ ነው መልዕክት አስቀምጬ ነበረንና እንግዲህ አንድ ስፍራ እግዚአብሔርን ቃል አንብቤ ከዛ ሀሳብን አስቀምጣለሁ፣ እሷም ታስቀምጣለች። ጳውሎስ ብለው 7:13 እንዳይሉ አደራ። አልልም እሺ ገላትያ ምዕራፍ 5 ከቁጥር 1 እንደዚህ ይላል፣ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ በባርነት ቀንበር አትጠመዱ። ክርስቶስ ያወጣን በነፃነት እንድንኖር ነው። ዳግመኛ በባርነት ቀንበር አትጠመዱ፣ አትያዙ የሚለው የእግዚአብሔር ቃል እናስተውስ ይገባል። ድሮ እግዚአብሔር ከጨለማ ሁላችንም ሊጠረን ይችላል። አንዱ ምሳሌ እኔ ነኝ። እንግዲህ ያንን ምስክርነት ሰጥቻለሁ። ያለበትም አካባቢም እየጠቀስኩ ነው የምናገረው። ደግሞ ምንም የሚሸማቀቅበት ነገር ስለሌለ ማለት ነው። ሐዋርያ ጳውሎስ እንደተናገረው በወንጌል አላፍርም እንዳለ እኔ ያደረግኩት ነገር እዚህ ውስጥ ላሉት ሰዎች ለአንድ ነፍስ ማምለጫ ይሆንላታል። ቀልድ ትታ ብትሰማ ማምለጭ ይሆናልና ለሁሉም እዚህ ውስጥ ላሉት እንግዲህ በዘመናችን ብዙ ሐሰተኛ ነቢይ በምድራችን ላይ እንደበዛ ሁላችንም የምናውቀው ነው። ወደዛ ተርታ ወስዳችሁም ሊሆን ይችላል። እናንተን የምታስቡ እንደዛ ሊሆንም ይችላል። እኔ ግን ጨረፍታ ነው ቀጥታ የምናገራቸውና የተወለድኩበት ገጠራማ አካባቢ ሲሆን ያደግኩት እዚህ ታቦር ክፍለ ከተማ ሆጋነ ዋጮ የሚባልበት ከተማ ሲሆን አሳ በማጥመድ ነው ያደግኩት። እዛ ላይ ሆኜ በአመፅ ነው። የኔን ታሪክ አይደለም። ነገር ግን እግዚአብሔር የሰውን ልጅ እንዴት እንደሚቀይር ትክክለኛ የሆነው መረጃ እየሰጠዋቸው ነው። ግን እግዚአብሔር ሰዓቱ አምጥቶ ጊዜ አምጥቶ ያ ነብይ ያለበት ጊዜ ሲያመጣ
እንግዲህ ስራው የሚጀምርበት ሰዓት ይመጣል ብዬ በተስፋ እየጠበቅኩ ነው። እሱን ማለት ነው ዛሬ 31 ዓመት በእስር ቤት ነብይ ነህ ያለኝ እሱ ነው። እግዚአብሔር ነው እንጂ ሰው አይደለም። ምን አይነት ሰው ነበርክ ብትል ሀሁ ያልቆጠርኩ የአንደኛ ክፍል ካርድ የሌለኝ ሰው ነኝ። ይሄ ወንጌል ይዣለሁ፣ አልዋሽም። መጽሐፍ ቅዱስ አነባለሁ፣ አስተምራለሁ፣ የትኛውም ሀገር ሄጄ አገለግላለሁ። ከየት መጣ? ቋንቋ የሚሰጠው እሱ ነው። የቋንቋ ባለቤት እግዚአብሔር ነው። ስለዚህ እዛ ላይ ሆኜ እንግዲህ ድሮ ሐዋሳ ላይ አንተ ላትሰማ ትችላለህ እንጂ አንድ መጽሐፍ ማንበብ የማይችል አንድ ፍልጥ ማይም $1 ሻንጣ ሙሉ ወስዶ ግርግዳ ላይ ለጠፈ የሚሉት እኔ ነበር። ግርግዳ ላይ እዚህ እንደዚህ በኢሾክ መነሻ እሷ ነች። ነገር ግን ከዛ በኋላ ወስዶ በደርግ ጊዜ መጥቶ ወሰዱ። የአሁኑ አይደለም ብለው ምናልባት ግን በእናንተ ቤተ መቅደስም ሆነ አዳራሽም ሆነ መጋዘን ሄደጩ መንገድ ላይ ሰው አታደነቁርም። በስፒከር ጆሮ አትበጥስም። አልዳንም ድነሃል፣ በዚህ ወጥተህ በዚህ ገብተህ እኛንን የምናጸድቅ እኛንን ቁልፉ ያዝ ነው ምናምን ነው ጭውውቴው። እዛ ቤት ድንፋታ ጉራ ነው ያለው። ድንፋታና ጉራ ጥግ ድረስ አለ። መዳን ግን የለም። አዳኙ ክርስቶስ ነው። ጴንጤ ግን አብዛኛው አልዳንም። አዳኙ ክርስቶስ ነው። ምንም ጥያቄ የሌለው ክርስቶስ አዳኝ ነው። የእሱን ትእዛዝ ሳልፈጽም እድናለሁ ብሎ የሚበጠረቅ ሌባ ነው ያለው።